እዚህ ጋር ማሳያችሁ ቪዲዮ በእስላሞች ላይ ምን አይነት ጫና እንደሚደረግብና በትምህርት ቤት ላይ የሚደረግ ከባድ የሆነ ጫና ነውና ሙሉ ቪዲዮውን ተመልከቱት። አስተማሪ የሆነ ነገር ነው። የዛሬው ትምህርታችን የሚሆነው እኩልነትና የዜጎች መብት በሚል ሪና የትምህርት ቤቱን ሕግና ደንብ አለማክበር ምን እንደሚያስከትል ታውቂያለሽ አይደል? አዎ፣ ግን እኮ የሚባል ነገር የለም። ይህን ጥቁር መጋረጃሽን አውልቂና ትምህርትሽን ትቀጥያለሽ። ካልሆነ ግን ክፍሉን ለቀሽ መውጣት ትችያለሽ። ሪና ይቅርታ አድርጉልኝ። ፊልም እንዳይመስላችሁ በእህቶቻችን ላይ የሚሰራ የትምህርት ቤት ሴራ ነው። ግን ክፍሉን ለቀሽ መውጣት ትችያለሽ። ሪና ይቅርታ አድርጉልኝና ግን መምህር እያደረጉት ያሉት ነገር በፍጹም ልክ አይደለም። እኔ ልክ አይደለም የሚያስብል እውቀት ከየት አመጣ እባክህ? ይቅርታ አድርጉልኝና መምህር ተዳፍሬዎት አይደለም። ነገር ግን ዛሬ እኩልነትና የዜጎችን መብት ለማስተማር መጥተው የአንዲትን ሴት ክብርና መብት እዚህ ፊት ለፊታችን እየገፈፉ የማይተገብሩትን ነገር ግን ማስተማር ፌር ነው? ዝም በሉ። የማይመለከታችሁ ነገር ውስጥ አትግቡ። አልፋችሁ ትምህርታችሁን ተማሩ። የትኛውን ትምህርት? በአፍ የሚነገረው ወይስ እዚህ ወረቀት ላይ ያለው? ቆይ ለመሆኑ የሪና ኒቃብ ከትምህርቷ ጋር ምንድን ነው የሚያገናኝ? እውነቱን ነው። አንድ ተማሪ እኮ የሚለካው በእውቀት ነው እንጂ ባለባበሱ እኮ አይደለም። መምህር የጻፉትን ቃል በተግባር አሳዩ። ይኸውላችሁ ዛሬ ላይ የሪና ኒቃብ እንደዚህ ካሰጋቸው ነገ ላይ ወደ እናንተ መስቀል፣ ወደ እናንተ ማንነት፣ ወደ እናንተ እምነት መምጣታቸው የማይቀር ነው። ችግሩ ይሄ ከሆነ እኛም እንለብሳለን። እሷ ካልገባች እኛም አንማር። እሷ ካልገባች እኛም አንማር። ሁልጊዜም ቢሆን በአንድ መሆን አሸናፊነትን ያሳያል። እንደምታው ሁላቸውም እሷ ካልገባች አንማርም ሲሉ ይቺ ልጅ ያለ ተማሪ ገብታ መማር ነበር። እሷ ካልገባች እኛም አንማር። ምንድነው? ምን ተፈጥሮ ነው? ምንድነው? ምን ሆነሽ ነው? ሌባ ነው? ኒቃቤ ወሰደው እንጂ ልበሽው። እሺ መጣሁ። ወይኔ የትንሽ ያምልጠኝ። ኒቃብሽ ወይኔ አገኘኸው? በጣም ይቅርታ፣ ሌባው ስልክሽን ይዞት ሄዷል። ኒቃብሽን ነው ያገኘሁት። አረ ዋናው ኒቃቤ ነው። ከስልኬ በላይ የኒቃቤ ዋጋ እየከፈልኩ ነው። በቃ ልበሽሽ። ይሄ ወንድሜ የኔ ኒቃብ እንደጠበቅልኝ አንተንም አላህ ይጠብቅ። አይዞሽ፣ ራስሽን ጠብቂሽ። አመሰግናለሁ። ብዙ እንዳላስጠበቅኳችሁ ተስፋ አድርጋለሁ። ሳይት ስለነበርኩ ነው። አንድ ጎረቤቴ ልጁ ከውጭ ብር ልኮለት ከእናንተ ጋር ቤት አሰርቶ እንደገዛ ሰማሁ እና በጥራት ሰርታችሁ እንደምታስረክቡም ነግሮኛል። ታዲያ እኔም ቤት ለመግዛት ፈልጌ ነው እናንተ ጋር መምጣቴ። ግን የሆነ ቦታ እንተዋወቃለን መሰለኝ። ፊታችሁ አዲስ አልሆነብኝም። አይ ማወቅ እንኳን አታውቂኝም። እንጃ አይመስለኝም። ለማንኛውም እናንተ የፈለጋችሁት የት ነው? እኛ የተለያዩ ቦታዎች ላይ አዲስ አበባ ውስጥ በእናንተ በአቅማችሁ የሚሆን በቃ የሳር ቤቱ ይሁንልኝ። እሺ፣ እሱን ወደደ። እሱ ላይ ተስማምቻለሁ። አዎ፣ አመሰግናለሁ። እኔም በጣም አመሰግናለሁ ቲቸር ብርሃኑ። ቲቸር ብርሃኑ ስትይ ሰማሁሽ ልበል? አዎ፣ አያስታውሱኝም? እኔ የማስተምርበት ትምህርት ቤት ተመረሻል? ኦር ሌላ ቦታ እንተዋወቃለን? የዛሬ 4 ዓመት አስተምረውኛል። ሪና ነኝ። አላወቁኝም? ሪና እንዴ? ሪና ጎበዟ ተማሪ? አዎ
እንደውም ብዙ ጊዜ በኒቃቤ ምክንያት ከክላስ ያባሩኝ ነበር። ይህች ጨርቅ ነበረች የማታስማማ። ደግነቱ እኔም በእናንተ ፈተና አልወደኩም። ይኸው እንደምታየኝ አሁን ላይ ትልቅ ቦታ ደርሼ የራሴን ሪል ስቴት ኤጀንት ቢሮ ከፍቼ ልክ እንዳንተ በታማኝነት የተፈልጌ እምሰራ ታታሪ ሰራተኛ ሆኛለሁ። ይህቺ ጨርቅ ያልካት ደግሞ በፊትም አሁንም ኩራቴ፣ እምነቴ እንዲሁም ደግሞ ክብሬ ነው። አሁን ላይ ደግሞ የታማኝነቴ መታወቂያ ነው። አሁን ላይ እዚህ ደረጃ ደርሰሽ በማየቴ በጣም ደስ ብሎኛል። ጎበስ በርቺ። ከዚህ ቪዲዮ የተማራችሁትን ኮሜንት ላይ አስቀምጡልኝ እስኪ። አስተማሪና እውነተኛ ታሪክ። በዚህ ምድር ላይ እየሆነ ያለው ነገር አንድና ትልቁ ብቻ ነው። ሙስሊምም ሆነ ክርስቲያንም በአንድ መቆም አለብን።